ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ይህ የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው ትሩዝ ሶሻል ገጽ ላይ ኢራን የሆርሙዝ ባህረ ሰላጤን እንድትከፍት የሚያስገድድና ስድብ የታከለበት ማስፈራሪያ ሰጥተዋል። ትራምፕ በዚህ መልእክታቸው የሲቪል መሰረተ ልማቶችን ኢላማ እንደሚያደርጉ የጠቆሙ ሲሆን ይህ ወሳኝ የባህር ትራንስፖርት መስመር ካልተከፈተ ኢራን በሲኦል ውስጥ እንደምትኖር ዝተዋል። ይህ ጽሑፍ የወጣው ትራምፕ ለቴህራን የሰጡት እስከ ሰኞ ድረስ የሚቆየው የጊዜ ገደብ ሊያበቃ ባለበት ወቅት ነው። የሆርሙዝ ባህረ ሰላጤን የካቲት መጨረሻ ላይ ጦርነቱ ከፈነዳ ጀምሮ ዝግ ሆኖ መቆየቱ ይታወሳል። ትራምፕ በኢራን ውስጥ ማክሰኞ ዕለት የኃይል ማመንጫ ቀንና የድልድይ ቀን ተደራርበው የሚውሉበት ቀን ይሆናል። እንደዚህ ያለ ነገር ታይቶ አይታወቅም። እናንተ ዲቃላዎች ያንን የተረገመ ባህረ ሰላጤ ክፈቱ፣ ያለበለዚያ በሲኦል ውስጥ ትኖራላችሁ፣ ብቻ የምታዩ ይሆናል። አላህ ይመስገን ፕሬዝዳንት ዶናልድ ጄ ትራምፕ ሲሉ ዛቻና ማስፈራሪያ የተቀላቀለበት መልእክት አስተላልፈዋል። ይህ በእንዲህ እንዳለ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የትራምፕ ግዴለሽ እርምጃዎች አሜሪካን ለእያንዳንዱ ቤተሰብ ወደሚከብድ ሲኦል እየገፏት ነው ብለዋል። ጋሊባፍ ትራምፕን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትዕዛዝ እየተከተሉ ነው ሲሉ የወቀሱ ሲሆን ብቸኛው እውነተኛ መፍትሄ የኢራን ሕዝብ መብቶችን ማክበርና ይህንን አደገኛ ጨዋታ ማቆም ነው ብለዋል። በኢራን ፕሬዝዳንት ጽህፈት ቤት ረዳት የሆኑት ማህዲ ታባታባኢ እንደገለጹት የሆርሙዝ ባህረ ሰላጤ ሊከፈት የሚችለው ከመርከቦች የሚሰበሰበው የትራንዚት ታሪፍ ወይም የጉምሩክ ክፍያ በጦርነቱ ምክንያት የደረሰውን ውድመት ለመተካት ሲውል ብቻ ነው ብለዋል። ቀደም ሲል የኢራን ባለስልጣናትና የፓርላማ አባላት በባህረ ሰላጤው በሚያልፉ መርከቦች ላይ የትራንዚት ክፍያ የመጣሉ ዕድል ሲጠቁሙ ቆይተዋል። ታባታባኢ ለዶናልድ ትራምፕ አስተያየቶች በሰጡት ምላሽ የአሜሪካ ፕሬዝዳንት በቀጠናው መጠነ ሰፊ ጦርነት እንዲቀሰቀስ አድርገው አሁንም ማስፈራሪያ እየሰጡ ነው ብለዋል። አክለውም የትራምፕ ስድብና ከንቱ ወሬ የመነጨው ከከፍተኛ ተስፋ መቁረጥና ቁጣ ነው ሲሉም ገልጸዋል። አምነስቲ ኢንተርናሽናል በዶናልድ ትራምፕ ንግግር ላይ ጠንካራ መግለጫ ወጣ። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ዋና ጸሐፊ ፕሬዝዳንት ትራምፕ ስድብ የቀላቀሉበት የማህበራዊ ሚዲያ መልእክት የሚጸይፍ መልእክት ሲሉ ጠርተውታል። አግነስ ካላማርድ በኤክስ ገጻቸው ባሰፈሩት ጽሑፍ የኃይል ማመንጫዎችና ድልድዮች በመውደማቸው ቀዳሚ ተጎጂ የሚሆኑት የኢራን ሲቪል ዜጎች ናቸው ብለዋል። አክለውም ኤሌክትሪክ ማሞቂያ ወይም ውሃ አይኖርም፣ ከጥቃቱ መሸሽ አይችሉም፣ ይህ ደግሞ ተደራራቢ የጦር ወንጀሎችን ሊያስከትል ይችላል ሲሉ አስጠንቅቀዋል። ይህ አስተያየት የተሰጠው ከ100 በላይ የዓለም አቀፍ ሕግ ባለሙያዎች በጦርነቱ ወቅት አሜሪካ፣ እስራኤልና ኢራን ከባድ የዓለም አቀፍ ሕግ ጥሰቶችን እየፈጸሙ ነው በሚል ከፍተኛ ስጋታቸውን ገልጸው ግልጽ ደብዳቤ ከጻፉ ከጥቂት ቀናት በኋላ ነው። ለዚህ ሪፖርት ምላሽ የሰጠው ዋይት ሀውስ ትራምፕ መላውን ቀጠና ደህንነቱን የተጠበቀ እያደረጉ መሆኑን በመጥቀስ ሪፖርቱን ያወጡት አካላት ባለሙያ ተብዮች ሲል አጣጥሏቸዋል። ቀደም ሲል እንደዘገብነው ዶናልድ ትራምፕ የሆርሙዝ ወሽመጥ ካልተከፈተ ማክሰኞ ዕለት የኢራን መሰረተ ልማቶች ጥቃት እንደሚሰነዘርባቸው ስድብ የቀላቀለ ማስፈራሪያ ሰጥተው ነበር። ትራምፕ ከዚህ ቀደም ኢራን ስምምነት እንድታደርግ እስከ መጋቢት 28 ድረስ የጊዜ ገደብ ሰጥተው የነበረ ሲሆን አሁን ደግሞ በራሳቸው ትሩዝ ሶሻል ገጽ ላይ ባሰፈሩት አዲስ ጽሑፍ ማክሰኞ በምስራቃዊ ሰዓት አቆጣጠር ከምሽቱ 8 ሰዓት የሚል መልእክት አስተላልፈዋል። ይህ ሰዓት በቴህራን አቆጣጠር ረቡዕ ሌሊት 3 ሰዓት ተኩል ይሆናል። ይህ የትራምፕ የማህበራዊ ሚዲያ መልእክት ምንን እንደሚያመላክት እስካሁን ግልጽ ባይሆንም ቢቢሲ ዋይት ሀውስ ማብራሪያ እንዲሰጥበት ጠይቋል። ፕሬዝዳንት ዶናልድ ትራምፕ ይህንን መግለጫ ካወጡ በኋላ ለተለያዩ የአሜሪካ መገናኛ ብዙሃን በቃል መግለጫ ሰጥተዋል። በንግግራቸው ላይ የጠቀሷቸው ዋና ዋና ነጥቦች አሜሪካ ከኢራን ጋር ስምምነት ላይ ለመድረስ ጥልቅ ድርድር እያደረገች መሆኑን ገልጸዋል። አክለውም ጥሩ እድል አለ፣ ነገር ግን ስምምነት ላይ ካልደረሱ እዚያ ያለውን ሁሉን ነገር አጋያለሁ ብለዋል። ለፎክስ ኒውስ እንደገለጹት ነገ ስምምነት ላይ ለመድረስ ጥሩ እድል እንዳለ ጠቁመዋል። ይሁን እንጂ ጦርነቱ የሚያበቃው ስምምነት በአፋጣኝ ካልተደረገ ሁሉንም ነገር አጋይቶ የነዳጅ ማውጫዎችን የመቆጣጠር ሀሳብ እያጤኑ መሆኑን ተናግረዋል። ለዎል ስትሪት ጆርናል ደግሞ ኢራን ባህረ ሰላጤው እንደዘጋች ለመቀጠል ከፈለገች በመላ ሀገሪቱ የሚገኙ እያንዳንዱ የኃይል ማመንጫዎችና ሌሎች ፋብሪካዎቿን በሙሉ አመድ አለብሳለሁ ሲሉ አስጠንቅቀዋል። በእስራኤል በደረሰ የሮኬት ጥቃት 4 ሰዎች ቆሰሉ። በሰሜን እስራኤል ሃይፋ ከተማ ላይ በደረሰ የሮኬት ጥቃት 4 ሰዎች መቁሰላቸውን የሀገሪቱ የድንገተኛ አደጋ አገልግሎት ማገን ዴቪድ አዶም አስታውቋል። እንደ ድንገተኛ አደጋ አገልግሎቱ መግለጫ ከሆነ ከተጎጂዎቹ መካከል አንድ በግምት የ82 ዓመት አዛውንት በከባድ ቁስ አካል በመመታታቸው ምክንያት በከባድ ሁኔታ ላይ ይገኛሉ። ሌሎች 3 ሰዎች ደግሞ በሮኬት ስብርባሪና በፍንዳታው ግፊት ምክንያት ቀላል ጉዳት ደርሶባቸዋል። የድንገተኛ አደጋ አገልግሎቱ የጥቃት ሰለባ የሆኑትና የአካባቢው ሁኔታ የሚያሳዩ ምስሎችን አጋርቷል። የአሜሪካ ማዕከላዊ እዝ በኢራን ተመታ የወደቀችውን ጄት ሲያበሩ የነበሩ ፓይለቶችን መታደጋቸውን ማረጋገጫ ሰጥቷል። የአሜሪካ ማዕከላዊ እዝ ባለፈው ሐሙስ አንዲት የጦር ጄት
መመታቷን ተከትሎ የሁለት አሜሪካውያን ደህንነት ማስጠበቁንና መታደጋቸውን አረጋግጧል። እዙ ባወጣው መግለጫ የአሜሪካ ኃይሎች በውጊያ ተልዕኮ ላይ ያለች መጋቢት 24 ቀን የተመታቸው የኤፍ-15 የጦር ጀት አባል የሆኑ ሁለት አሜሪካውያን የጦር መኮንኖችን ህይወት የማዳን ስራ በስኬት አጠናቋል ብሏል። በተያያዘ ዜና የቀድሞ የአሜሪካ ማዕከላዊ እዝ አዛዥ ጀነራል ፍራንክ ማኬንዚ ለሲቢኤስ ፌስ ዘ ኔሽን እንደተናገሩት በኢራን የተከናወነው የአብራሪውን የማዳን ዘመቻ የአሜሪካ ጦር ያለማቋረጥ ልምምድ የሚያደርግበት ተግባር ነው። ጀነራሉም ሲያስረዱ በጠላት ግዛት ላይ የአየር ኃይል አባላትን በላክን ቁጥር ተመልሰን የምናመጣበት ዝርዝር ጥንቁቅ እቅድ ይኖረናል ብለዋል። ማኬንዚ አክለውም ይህ የማዳን ዘመቻ አብራሪው ኃይሎች እስኪደርሱለት ድረስ ሊደበቅ የሚችልበትን ሁኔታ የፈጠረለት ሲሆን ሁሉም ነገር በጥሩ ሁኔታ ተከናውኗል ብሏል። ጡረተኛው ጀነራል በዚህ ዘመቻ ወቅት ጥቂት አውሮፕላኖችን ማጣታችን እውነት ነው ያሉ ሲሆን ነገር ግን እንዲህ ባለ ሁኔታ ውስጥ ይህን የመሰለ ኪሳራ መቀበል የሚጠበቅ መሆኑን ገልጸዋል። ኢራን የጠፋውን አብራሪ የአሜሪካ አዳኝ ቡድን ቀድሞት ሊያገኝ ያለመቻሉ ለሀገሪቱ ከባድ ትምህርት መሆኑን ማኬንዚ ጠቁመዋል። በኢራቅ ጦርነት ወቅት የሰው ኃይል ዳይሬክተር ሆነው ያገለገሉት የቀድሞ የአሜሪካ አየር ኃይል አብራሪ ዶክተር ራቪ ቻውዳሪ ለቢቢሲ አስተያየታቸውን ሰጥተዋል። ቻውዳሪ እንዳሉት ይህንን የማውጣት ሂደት እጅግ አስቸጋሪ ያደረገው አዳኝ ቡድኑ ለጠላት ኃይሎች ያሉበትን ቦታ ሳይገልጽ ከአየር ኃይል አባላቱ ጋር ግንኙነት መፍጠር ስለነበረበት ነው ብለዋል። ለ21 ዓመታት በአሜሪካ አየር ኃይል ውስጥ ያገለገሉት ቻውዳሪ ያቺ ሌሊት ለአዳኝ ቡድኑና ለአየር ኃይሉ አባላት አሰቃቂ ሌሊት ሊሆን እንደሚችል ገልጸዋል። አብራሪዎቹን ለማውጣት ስለሚጠቀሙባቸው ዘዴዎች ሲያስረዱም የአየር ኃይል አባላቱን ለማውጣት የተለያዩ መንገዶች አሉ። አንደኛው ሄሊኮፕተሩ በአየር ላይ እንዳለ የመረጃ መረብ ዝቅ በማድረግ አብራሪውን ወደ ላይ መሳብ ነው። ሌላኛው አማራጭ ደግሞ ሄሊኮፕተሩ መሬት ላይ አርፎ ወደ አብራሪው መቅረብ ነው። በተመሳሳይ ጊዜም ለቡድኑ አስተማማኝ ጥበቃ ለመስጠት የጥቃት አውሮፕላኖች ከላይ ሆነው ቅንጅታዊ ስራ እንደሚሰሩ ቻውዳሪ አክለው ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በኢራን ተመቶ ከወደቀው የጦር ጀት ውስጥ የጠፋው አሜሪካዊ አብራሪ መዳኑን ከገለጹ 11 ሰዓታት አልፈዋል። በዚህ የማዳን ዘመቻ ከተመታችው ኤፍ-15 የጦር ጀት ውስጥ የነበሩ ሁለቱም አባላት ዋና አብራሪውና የጦር መሳሪያ ስርዓት መኮንኑ ሁለቱም አባላት በህይወት ተገኝተዋል። ትራምፕ እንደገለጹት ስሙ ያልተጠቀሰው የጦር መሳሪያ ስርዓት መኮንኑ በጽኑ ቆስሏል። ቢቢሲ እንደተረዳው ከሆነ ጉዳቱ የደረሰበት አውሮፕላኑ ከመከስከሱ በፊት በድንገት ራሱን ከአውሮፕላኑ አስወንጭፎ ሲወጣ ሳይሆን አይቀርም። አባላቱ የዳኑት በኢራን ተራራማ አካባቢዎች ውስጥ በጥልቀት ዘልቀው በመግባት መሆኑን ትራምፕ ገልጸዋል። ይሁን እንጂ ትክክለኛ ቦታ እስካሁን የት እንደሆነ አልታወቀም። እንደ ፕሬዝዳንቱ ገለጻ በማዳን ዘመቻው ወቅት የተገደለ አንድም አሜሪካዊ የለም ብለዋል። የሁለቱ የጦር መኮንኖች ማንነት እስካሁን ይፋ አልተደረገም። ከዚህ በተጨማሪ በዘመቻው ወቅት ምን ያህል የአሜሪካ ወታደራዊ ንብረቶች ጉዳት እንደደረሰባቸውም አልታወቀም። የተረጋገጡ ተንቀሳቃሽ ምስሎች በማዕከላዊ ኢራን ተራራማ አካባቢዎች የአውሮፕላን ስብርባሪዎች ሲጨሱ ያሳያሉ። እንዲሁም የኢራንና የአሜሪካ መገናኛ ብዙሃን ስለወደሙት አውሮፕላኖች እየዘገቡ ቢሆንም ቢቢሲ በገለልተኛ ወገን ሊያረጋግጠው አልቻለም። በዘገባው ላይ በትክክል ስንት ወታደሮች እንደተሳተፉ በግልጽ የሚታወቅ ነገር የለም። የቢቢሲ የዜና አጋር የሆነው ሲቢኤስ ኒውስ እንደዘገበው በማዳን ዘመቻው ወቅት ምንም አይነት የተኩስ ልውውጥ አልነበረም። እንዲሁም የተሳተፉት ወታደሮች ቁጥር ከ100 በታች ነው በማለት ዘግቧል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።